አንቺ ደግሞ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። የዛሬ ርዕሴ ኢና ሊላህ ወኢና ኢለይሂ ራጂዑን። ሞት ለማም አይቀርምና ሁሉም የጂ ነውና ኡስታዛችን ሙፍቲ አላህ ይራማቸው፣ ጀነተል ፊርደውስ አላህ ይወፍቃቸው። ምንም ማድረግ አይቻልም፣ ለዱዓ ማድረግ ነው እንጂ ምንም ማድረግ አንችልም። እኛ ቤተሰቦች ሁሉ አላህ መጽናናትን ሰብርን አላህ ይስጣቸው፣ ጀነተል ፊርደውስ አላህ ይወፍቃቸው። ወላሂ ምንም ማለት አንችልም። እኛ ለአጭር እድሜያችንና ሞት የመሰለ በጭንቅላታችን ይዘን ተጓዝን ያለን እንባላለን። ወላሂ በቃ ራስ በራሳችን መተሳሰብም ጠፋ፣ ራስ በራሳችን ማዘንም ጠፋ። የትኛው ኖሮ ልኖር ነው? ወላሂ እኛ የፈለግነው ነገር ብናረግ ከላስ እበት ነው የሚበላን። ወላሂ ቱል ነው እንደዛ ነው የሚበላን። ቱራብ ነው አፈር ነው የሚበላን። ስለዚህ እስኪ ከቻን ደግነት ለራስ ነውና ደግ ነገር ብናረግ ወላሂ አንቺ አንተ ማንም ሰው እኮ ያኔ የሰራው ነው የሚያገኘው። አንድ ሰው መጥፎ ሰርቶብኛል ብለን ያን ሰው መጥፎ ሊደርስበት ባንመኝስ? ራስ በራሳችን ብንተሳሰብ፣ ራስ በራሳችን ብንተዛዘንስ ለየትኛው ኖሮ ነው? ወላሂ ሞት ለማም አይቀርም እኮ እንሞታለን። የሚበላን ቱል ነው፣ አፈር ነው የሚበላን። ሌላ ነገር እኮ የሚበላን ነገር የለም። የሚሰባሰብ ነገር ቢሆን የሚከመር ነገር ቢሆን መቼ እንደምንሞት መቼ መሞታችን መቼ መሆናችን አናውቅም እኮ። አላህ ሸሂዱን ያሳመረለት ካቲማውን ያሳመረለት ሲቀር በቃ ስንሄድ ነው የምንሞተው። ውሃ ጠጥተን ነው የምንሞተው። አላህ ቀንቶን ነው እንጂ የበላነው የጠጣነው የሚያሳርፍልን እንጂ አላህ ያልቀናው እኮ የጠጣው ውሃ ራሱ ይገለዋል። ስለዛ አረ ደግ እንሆን፣ ወላሂ ደግ እንሆን። ደግነት ለራስ ነው። ራሳችን መተሳሰብ መተዛዘን እሱን እስኪ እናምጠው፣ ወላሂ እናስበው ይላችኋለሁ። ቤተሰቦቼ በጣም ደንግጬ ነው። ያኔ አገራችን አባታችን ነው ሲሞቱ ሞት ሰለላሁ ዐለይሂ ወሰለም ለነቢያችንም አልቀረም ለማንም አልቀረም። ብቻ ምን ታረጉታላችሁ? ርዕሴን ይሄን ይዤ መጣሁኝ ይላችኋለሁ። የኔ መሞቴ ምንድነው ነው ያልኩኝ ያለሁት። እንዴት ነው የኔ ማሞት እንዴት ነው ያልኩት ያለሁት። ማሞታችን አላህ ያሳምርልን፣ ወጥቶ ከመቅራት አላህ ይጠብቀን። አገራችን በሰላም አገራችንም ሰላም አላህ ያርግልን። መታዛዛንም ማዘንም እንትናችን ነፍሳችን አላህ እርጥብ አርግልን። እንተሳሰብ እላችኋለሁ ቤተሰቦቼ። ምን እንታሰውም ትደናት ይመጣን። እንትጋገዝ፣ የወደቀው እናንሳ፣ የታመመውም እናሳምም። ወላሂ የሞተውም እንቀበር። ከቀበር ነው እኛ ሁሉም እኮ ከላስ በቃ እኔ ቢሳለው ሳይሆን ራስ በራሳችን መተዛዘን። አንደኛ ራስሽም ህሊናሽ ይጸናል፣ ህሊናም እርካታ አለው። ስለዛ ነፍሳችን አሸንፈን በኸይር ነገር ምንሽቀዳደም ሰው አላህ ያርገን። ማደጋችንም አንድ ላይ አላህ ያሳድገን። በዱንያ ስኬት በአኺራ ጀነትንም አላህ ይወፍቀን። አሟሟታችንም አላህ ያሳምርልን። ቤተሰቦቼ ሙስሊም ክርስቲያኖች አላህ ይጠብቃችሁ። አላህ ከናንተ ይሁን። አብሽሩ፣ በርቱ። የዛሬ ርዕሴ ይሄን ይመስላል። ስለተከተላችሁኝ ያመሰግናችኋለሁ።
በርቱ፣ ጠንክሩ፣ እንተጋገዝ እላችኋለሁኝ። እስካሁን ከኔ ስላላችሁ በአክብሮ ስላዳመጣችሁኝ ያመሰግናችኋለሁኝ። አላህ ይጠብቃችሁ። ወደ መጨረሻ ቪዲዮ ድረስ አብራችሁ ጠብቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ሆይ ጉዳዮችን ሁሉ ላንተ አደራ ሰጥቻለሁ። ጤንነቴን፣ ሲሳይን፣ ስኬቴን፣ ሕይወት ፍጻሜን ጌታዬ ሆይ ወደምትወደውና ወደምትፈልገው ነገር ምራኝ። እናም አላህ መልካም ዕጣ ፈንታን ፍቀኝ ጉዳዮችን ሁሉ ላንተ አደራ ሰጥቻለሁ። ጤንነቴን፣ ሲሳይን፣ ስኬቴን፣ ሕይወት ፍጻሜን ጌታዬ ሆይ ወደምትወደውና ወደምትፈልገው ነገር ምራኝ። እናም አላህ መልካም ዕጣ ፈንታን ፍቀኝ አላህ ሆይ ጉዳዮችን ሁሉ ላንተ አደራ ሰጥቻለሁ። ጤንነቴን፣ ሲሳይን፣ ስኬቴን፣ ሕይወት ፍጻሜን ጌታዬ ሆይ ወደምትወደውና አላህ ሆይ ጤንነቴን፣ ሲሳይን፣ ስኬቴን፣ ሕይወት ፍጻሜን ጌታዬ ሆይ ወደምትወደውና ወደምትፈልገው ነገር ምራኝ። እናም አላህ መልካም ዕጣ ፈንታን ፍቀኝ አላህ ሆይ ጉዳዮችን ሁሉ ላንተ አደራ ሰጥ